ቢስሚላህ አራሕማን አራሒም በትምህርት ሁለት የተቀሩትን የአረብኛ ፊደላቶች ከቃላት ጋር ሲያያዙ የሚኖራቸውን ቅርጽ የምንመለከት ይሆናል። ትኩረት የምናደርግባቸው እነዚህ አራት ፊደላቶች ናቸው። ዳል፣ ዛል፣ ራ እንደዚሁም ዘይን ነው። እነዚህ አራት ፊደላቶችን ነጥባቸውንና ቅርጻቸውን መለየት ትችላላችሁ ተብሎ ይታሰባል። ይህ ካልሆነ ያለፈው ትምህርት ላይ ለመለየት እንዲያስችላችሁ ያንን መመልከት የምትችሉ ይሆናል። የመጀመሪያው ዳል ነው። ዳል እና እነዚህ አራት ፊደላቶች ምንም አይነት የቅርጽ ለውጥ አያመጡም። ዳልን ብትመለከቱ የመጀመሪያው ምሳሌ ላይ በቀኝ ያለው ላይ በቀይ የተጻፈችው ዳል ነች። ዳል ከፊደላት መጀመሪያው በምትመጣ ጊዜ ራሷ ቅርጿን ይዛ ትመጣለች። መሀል ላይ ያለውን ፊደል ብትመለከቱ ዳል በሰማያዊ ተጽፋለች። ምንም አይነት የቅርጽ ለውጥ የላትም። ከመጨረሻም ስትመለከቱ ዳል በቀይ ተጽፋልናለች። ምንም አይነት የቅርጽ ለውጥ አታሳይም። ስለዚህ ዳል ቀላል ፊደል ነው ለመለየት። ከዳል ላይ አንድ ነጥብ ሲደረግበት ዛልን ይሰጠናል። ዛልም ከዳል በተመሳሳይ መጀመሪያም ይሁን መሀል ላይ አሊያም መጨረሻ ላይ ስትመጣ ምንም አይነት የቅርጽ ለውጥ አታሳይም። መመልከት ትችላላችሁ። በስተቀኝ ያለው ምሳሌ በቀይ ተጽፋለች ዛል ምንም አይነት የቅርጽ ለውጥ የላትም። መሀል ላይ ያለውን ቃል ብትመለከቱ ዛል በቀይ ተጽፋለች። ዛል እና ዳል ተመሳሳይ የሚያደርጋቸው ባህሪ ከበስተግራቸው ከሚመጣው ቃል ጋር ተያይዘው አይጻፉም። መጨረሻ ላይ በምትጻፍበትም ጊዜ ዛል ምን እንደምትመስል በስተግራ ያለውን ቃል መመልከት ትችላላችሁ። ቀይ ምልክት አላት። ከበፊቷ ያለው ፊደላቶች ጋር ተገናኝታ ብትጻፍም እንኳን ምንም አይነት የቅርጽ ለውጥ አላሳየችም። ራም በተመሳሳይ ልክ እንደ ዳልና እንደ ዛል መጀመሪያም ይሁን መጨረሻ አሊያም መሀል በሚመጣ ሰዓት ምንም የቅርጽ ለውጥ አያመጣም። መጀመሪያ ላይ ያለውን በስተቀኝ ያለውን ምሳሌ መመልከት ትችላላችሁ። ራ በቀይ ተጽፋለች። ምንም የቅርጽ ለውጥ የላትም። ከበኋላዋ ወይም ከግራዋ ካሉ ፊደላቶች ጋር በጭራሽ ተገናኝታ አትጻፍም። ከበስተቀኝ ያሉ ፊደላቶች ጋር ተገናኝታ መጻፍ ትችላለች። ሁለተኛው ምሳሌ ላይ መመልከት ወይም መሀል ላይ ያለው ቃል ላይ መመልከት ትችላላችሁ። ነገር ግን ከግራ ካለው ጋር አትያያዝም። የቅርጽ ለውጥም አታደርግም። መጨረሻም ስትመጣ በስተግራ ያለውን ቃል መመልከት ትችላላችሁ። ራ ራሷ ቅርጿን ጠብቃ ነው የምትመጣው። ስለዚህ መለየቱ ቀላል ይሆናል። ዘይንም በተመሳሳይ ልክ እንደ ራ ያላት ለውጥ ከላይ ነጥብ ብቻ ይደረግባታል። በስተግራ ካሉ ቃላቶች ጋር ተገናኝታ አትጻፍም። በስተቀኝ ያለውን የመጀመሪያ ቃል ምሳሌ መመልከት ትችላላችሁ። ዘይን ከላይ ነጥብ አላት፣ በቀይ ተጽፋለች። ከበኋላው ከመጡ ቃሎች ጋር ተያይዛ አልተጻፈችም። መሀልም ላይ ይህንኑ መመልከት ትችላላችሁ። መጨረሻም ስትመጣ እንደዚሁ ቅርጿን ሳትቀይር ይህንኑ ቅርጽ ጠብቃ ትመጣለች። ስለዚህ እነዚህ አራት ፊደላቶች ዳል፣ ዛል፣ ራ እንደዚሁም ዘይን ምንም አይነት የቅርጽ ለውጥ አያሳዩም። እንደዚሁም ከግራቸው ከሚመጣ ቃል ጋር ተገናኝተው ወይም ደግሞ አብረው መጻፍ አይችሉም። በመሃል ስፔስ ወይም ደግሞ ክፍተት መኖር መቻል አለበት ነው። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።